ብቻ መሆን የሚለው ሐሳብ በራሱ የሆነ ፍርሃት አይፈጥርብንም? ለብዙዎቻችን ይመስለኛል መልሱ አዎ ነው። ነገር ግን ያ ስሜት እርግማን ሳይሆን ትልቁ ስጦታችን ቢሆንስ? ዛሬ ብሬኑካ ጋቭራኒ መጽሐፍ ላይ ተመሠረተን ብቻ መሆንን ከሚያስፈራ ነገር ወደ ታላቅ የኃይል ምንጭ እንዴት መቀየር እንደሚቻል አብረን እንመረምራለን። እስቲ ይህንን ቆም ብለን እናስበው። በቀን 15 ሲጋራ ማጨስ፣ ይህ እኮ ቀላል ነገር አይደለም። የሚያስከትለውን የጤና ቀውስ ሁላችንም እናውቃለን። ታዲያ ብቸኝነት ከዚህ ጋር እኩል ጉዳት አለው ሲባል ምን ማለት ነው? ይህ አባባል ብቻ ብቸኝነትን በምን ያህል ፍርሃት እንደምንመለከተው በደንብ ያሳያል። ይህ አስደንጋጭ ንጽጽር አንድ ትልቅ ጥያቄ እንድናነሳ ያደርገናል። እውነት ችግሩ ብቻ መሆን ላይ ነው ወይስ ችግሩ ያለው ብቻ መሆንን በምንመለከትበት መንገድ ላይ ነው? ምናልባት ቁልፉ ያለው አስተሳሰባችንን መቀየር ላይ ቢሆንስ? እና ዋናው ቁም ነገር ያለው እዚህ ጋር ነው። በብቸኝነትና ለብቻ መሆን ወይም በውጭ ሶሊቲዩድ በሚሉት መካከል ያለው ልዩነት ሰማይና ምድር ነው። ብቸኝነት በአእምሮ ውስጥ የሚፈጠር አሳማሚ ስሜት ሲሆን፣ ለብቻ መሆን ግን በንቃት የምንመርጠው ኃይል ሰጪ ምርጫ ነው። አንደኛው እስር ቤት ነው፣ ሌላኛው ደግሞ እኮ የገዛ ቤታችን ነው። እሺ፣ ታዲያ ይሄ የብቸኝነት እስር ቤት ከየት መጣ? ማን ገነባው? በዚህ የመጀመሪያው ክፍል የምናየው ማህበረሰቡና በዙሪያችን ያሉት ተጽዕኖዎች እንዴት ብቻ መሆንን እንድንፈራ እና እንደ ነውር እንድንመለከት እንዳደረጉን ነው። ይህንን ስናይ ምናልባት የሁለተኛ ደረጃ ትምህርት ቤት ትዝ ላላችሁ ትችላላችሁ አይደል? ያ ብቻውን ምሳ የሚበላው ልጅ ወይም ብቻውን የምትቀመጠው ልጅ። ከልጅነታችን ጀምሮ ብቻውን የሚውል ሰው የተለየ ወይም ችግር ያለበት እንደሆነ ተምረናል። ማህበረሰቡና ሚዲያው ይህንን ስዕል ደጋግመው ያሳዩናል። እኛም ሳናውቀው ያንን እንግዳ ሰው ላለመሆን ማንነታችንን እንለውጣለን። እሺ፣ ማህበረሰቡ ብቻ መሆን ጥሩ አይደለም ካለን፣ ከዚህ የብቸኝነት ስሜት ለማምለጥ የምንሞክረው ሙከራ ደግሞ የራስ የሆነ ወጥመድ አለው። አሁን የምናየው ስለ አዳኝ ተረት ነው። ብዙዎቻችን ሳናውቀው የምንወድቅበት ወጥመድ። ፊልሞች ማን አይወድም? ግን አንድ ችግር አላቸው። በፊልም ላይ አንድ ሰው ችግር ውስጥ ሲገባ ሁሌም ከየትም ብቅ የሚል አዳኝ አለ። ሕይወትን እንደ ፊልም መመልከት ማለት ይሄ ነው። የራሳችንን ሕይወት እንደ ፊልም ስክሪፕት ማየት እንጀምራለን። ችግሮቻችንን የሚፈታ ደስታ የሚሰጠን ሌላ ጀግና መጠበቅ። ይሄ የፊልም ታሪክ እኮ በጣም የተለመደው ነው። መጀመሪያ ላይ የተሰበረ የተጨነቀ ወይም መንገድ የጠፋው ሰው ይታየናል። ከዛስ አንድ ጀግና ይመጣል። ጓደኛ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል። መጨረሻ ላይስ ያድነዋል እና በቃ በደስታ ይኖራሉ። ግን ሕይወት እንደዛ ናት? በፍጹም። ይህ አስተሳሰብ ችግሮቻችን መፍትሄ በሌላ ሰው እጅ እንዳለ እንድናምን ያደርገናል። እውነታው ይሄ ነው። መራር ሊሆን ይችላል፣ ግን እውነት ነው። ማንም መጥቶ ሕይወታችንን አያስተካክልልንም። ማንም። ይህንን ተስፋ ስናደርግ መጨረሻው ከባድ ብስጭት እና እንዲያው የባሰ ብቸኝነት ነው። እሺ፣ አዳኝ ከውጭ የማይመጣ ከሆነ መፍትሄው የት ነው ያለው? እውነተኛው የለውጥ ነጥብ የሚጀምረው እዚህ ጋር ነው። ከብቸኝነት እስር ቤት የሚያወጣን ቁልፍ የሌላ ሰው ኪስ ውስጥ የለም፣ ያለው የራሳችን ልብ ውስጥ ነው። ይሄ ስሜት በጣም ከባድ ስሜት ነው። መስታወት ፊት ቆሞ ማን ነው የማየው ሰው ብሎ መጠየቅ፣ ሌሎችን ለማስደሰት ስንጥር የራሳችንን ማንነት ስናጣ የሚፈጠር ስሜት ነው። ከዚህ በላይ የሚያም የብቸኝነት ስሜት ደግሞ የለም። ታያላችሁ፣ የብቸኝነት ስር መሰረቱ ይሄ ነው። እንግዳ እንዳንባል ስንፈራ፣ ሰዎችን ለማስደሰት ስንኖር እውነተኛ ማንነታችንን እናጣለን። ጥልቅ ብቸኝነት የሚመነጨው ከሰዎች መራቅ ሳይሆን ከራስ መራቅ ነው። ታዲያ ራስን መውደድ ስንል ምን ማለታችን ነው? ብዙ ጊዜ ወደ አእምሯችን የሚመጣው ያው በገበያ ላይ የምናየው ነገር ነው። ውድ ሽቶ፣ የአረፋ ገላ መታጠቢያ፣ እነዚህ ነገሮች። ግን እውነተኛ ራስን መወድ ይሄ አይደለም በጭራሽ። መጽሐፉ እንደሚያሳየን እጅግ የጠለቀ ትርጉም አለው። እውነተኛ ራስን መውደድ ማለት ሁለት ነገሮችን ያካትታል። አንደኛ ራስን ማወቅ፣ ሐሳባችንን፣ ስሜታችንን፣ እውነተኛ ተፈጥሮአችንን ፊት ለፊት መጋፈጥ። ሁለተኛ ደግሞ ራስን መቀበል፣ ጥሩንም መጥፎውንም ሁሉንም ማንነታችንን ያለ ፍርድ መቀበል። አሁን እውነተኛ ራስን መውደድ ሲጀመር ከራስ ጋር ጊዜ ማሳለፍ የሚያስፈራ ነገር መሆን ያቆማል። እንዲያውም የኃይል ምንጭ ይሆናል። ሶሊቲዩድ የምንለው ይህንን ነው። ቅጣት አይደለም፣ የጥበብ ምንጭ እንጂ። እንደ ኒኮላ ቴስላ ያሉ ታላላቅ ሰዎች ይህንን ምስጢር አውቆታል። አእምሮ በጣም የሚሠራው ምርጥ ሐሳቦች የሚፈለቁት ከጩኸት ርቀን
ለብቻ ስንሆን ነው የውስጣችንን ድምፅ የምንሰማው ያኔን። እነዚህን ሰዎች እዩ። ጆርጅ ኦኪፍ፣ ኒኮላ ቴስላ፣ ቪንሰንት ቫን ጎግ። ለብቻ መሆን ለስኬታቸው እንቅፋት አልነበረም። እንዲያውም ለፈጠራቸው ወሳኝ ቁልፍ ነበር። ቫን ጎግ ብቻውን ባይሆን ኖሮ ከ200 በላይ ሥራዎችን ይሠራ ነበር። አናውቅም፣ ግን ብቸኝነቱ ትልቅ አስተዋጽኦ እንደነበረው ግልጽ ነው። እናም ቁም ነገሩ ይሄ ነው። በብዙ ነገሮች ትኩረታችን በሚሰረቅበት በዚህ ዘመን ትኩረት ማድረግ በራሱ ቅንጦት ሆኗል። ይህንን ትኩረት ለማግኘት ደግሞ ለብቻ መሆን ወሳኝ ነው። እሺ፣ ይሄ ሁሉ ቲዮሪ ጥሩ ነው፣ ግን በተግባርስ ይህንን የሳሊቲዩድ ኃይል በራሳችን ሕይወት ውስጥ እንዴት ነው የምናመጣው? ከየት ነው የምንጀምረው? አሁን የምናየው ይህንን ጥበብ ለመለማመድ የሚረዱ 3 ቀላል መንገዶችን ነው። እነዚህ 3 ልምምዶች በጣም ወሳኝ ናቸው። አንደኛ፣ አእምሮአችን ልክ እንደ ሆዳችን ነው። ያለማቋረጥ መረጃ ከመጋት ይልቅ እንዲያርፍና እንዲያሰላስል ጊዜ እንስጠው። ሁለተኛ፣ መሰላቸትን አንፍራው። ምርጥ ሐሳቦች የሚመጡት ምንም ሳናደርግ ስንቀመጥ ነው። ሦስተኛ፣ በራሳችን ፍላጎቶች የተሞላ ሕይወትን ገንባ። ይህ ሲሆን የሌሎች ሰዎች ጓደኝነት አስፈላጊ ሳይሆን ተጨማሪ ነገር ይሆናል። እንግዲህ ይህንን ሁሉ ሐሳብ ስናጠቃልለው የምንደርስበት አንድ ትልቅ እውነት አለ። ለብቻ መሆን የምንሸሸው እስር ቤት ሳይሆን የምንፈልገውን ሕይወት የምንገነባበት መሠረት ነው። አንድ ጥያቄ ልጠየቅ። ሁላችንም የምናልመው ሕይወት ለምንድን ነው አንድ አይነት የሚመስለው? ትልቅ ቤት፣ ብዙ ገንዘብ፣ ውድ መኪና። ይሄ በእርግጥ የእኛ ሕልም ነው ወይስ የማኅበረሰቡ ሕልም ነው? ይሄ ጥያቄ የሕይወት ዓላማችን ከልባችን የመነጨ መሆኑን እንድንፈትሽ ይጋብዘናል። ለብቻ መሆን ማለት የሌሎቹን ድምፅ ለጊዜው ዝግ አድርጎ የራስን ድምፅ የምንሰማበት ጊዜ ነው። የራሳችንን የሕልም ሕይወት ትርጉም የምንሰጥበት ቦታ ነው። እናም ይህንን ትንታኔ በዚህ በቴይለር ስዊፍት አባባል እንጨርሳለን። አስፈሪው ዜና አሁን ብቻዬን መሆኑ ነው፣ ግን ደግሞ ጥሩ ዜና አሁን ብቻዬን መሆኑ ነው። ይሄ ማለት ከፍርሃት ወደ ነፃነት የሚደረገውን ጉዞ በትክክል ይገልጻል። ብቻን መሆን አስፈሪም አስደሳችም ሊሆን ይችላል። ምርጫው በእኛ እጅ ነው።